ሄደን አይዞሽ አይዞሽ የኔ እናት ይሄ ህዝብ ለዚህ ህዝብ ብለሽ ይሄ ህዝብ እኮ ዛሬ ጀግና ነህ ይልሃል፣ ነገ ሲያዋርድ ይውላል። ዛሬ ፎቶን ኪንግ ብሎ እየሰቀለ ይውላል፣ ነገ ፎቶን ገልጦ ይመጣል። ገባሻ? ሁላችን ይሄን ህዝብ ስልሽ እኔም አካትቶ ማለት ነው። አሁን ድሮ የምደግፋቸው የነበርኩትን ዛሬም ጣላቸው አሏቸው። እኔ ፎቶቸውን አልገለብጥም ምናምን ግን እና ጭንቅላትሽ ላይ አታስገቢው፣ ሌላ በሽታ ይዞልሽ እንዳይመጣ። የራሳቸው ጉዳይ ነው። ጀስት አንቺ እንትን አድርጊ፣ ፋን አድርጉ። ይሄ ከትዳር በፊት ከትዳር በኋላ ይሄ እኮ ድሮ ነው የቀረው። በቃ ከትዳር በፊት እናደርግም ምናምን ቀረ እኮ ማርያም ቀረ። እናቴቱ ድሮ ነው የነበረውን እሱ ሲሆን አሁን ምን ማሰብ አለባቸው? በዚህ እድሜያችን መውለድ የለብንም። መጀመሪያ መዘጋጀት አለብን። ኢቨን ላይክ የሆነ ለምን ከከተማው ትንሽ ራቅ ብላ አይሆን? ትንሽ ሰርታችሁ የራሳችሁ ቤት ትገዛላችሁ። ከዛ የሆነች ትንሽ መኪና፣ የራሳችሁ ድርጅት። አንቺም 10 ጊዜ ከባል እጅ ማትጠብቅበት ገባሻ? ባልም ከአንቺ እጅ የማይጠብቅበት እኩል ገባሻ? እኔ በህይወት የምጠላው ነገር አንድ ቤት እየኖርክ ባልና ሚስት ሁል ጊዜ ባል የሚስቱ ተጠዋሪ ሲሆን ወይም ደግሞ ሁል ጊዜ ሚስት የባሏ ተጠዋሪ ሲሆን በጣም ነው የሚያስጠላኝ። ባሻ እኩል መሆን አለብህ ባይ ነው። ምክንያቱም አትደፋፈርም ሲል አስቢው። ኦኬ ወንድ ይሻላል፣ እንዲያውም ወንድ ስልሽ ወንድ ሲሰጥ ይሻላል ሴቷ ቤት ላይ ቁጭ ብላ፣ ምክንያቱም ሴት ነች ወላለች ምናምን ስትሰጥ ነው። ወንድ ግን ቤቱ ቁጭ ብሎ ከሴት ሲቀበል በጣም ሼም ነው። ገባሻ? እና እንደዛ ነው ማሰብ ያለብሽ እንጂ ይሄ ህዝብ ተናገረ አልተናገረ፣ ሰደበሽ አልሰደበሽ አንቺ ህይወት ላይ ምን ያመጣል? አድቫይስ ትንሽ ከኔ ህይወት ላይ ኤክስፔሪንስ ልንገርሽ። የሆነ ነገር ስታደርጉ አንቺና ባልሽ ተመካከሩ፣ ወይም ፍቅረኛሽ እጮኛሽ ሁለታችሁም ተመካከሩ። ኢቭን የሆነ ነገር ሲኖር ምናምን ራሳችሁ በራሳችሁ ከዛ ቤት ሳይወጣ መጨረስ ሞክሩልሻለሁ። እና ትዳራችሁ የአብርሃምን የሳራ ያርጋችሁ፣ ወልዳችሁ ከብዳችሁ ለማየት ያብቃን። ትንሽ ግን ሰከንድ በሉ። ትንሽ ሰከንድ ስላችሁ ይሄ የምትባለው ጌም ተጫወቱ። አንድ ጌም እንጫወታለን። ቆይ አንድ ጌም ብቻ እሺ። ያቺ አንተ ያኛው 40 ምናምን ዊል ለመውሰድ እኮ ነው እየጣርኩኝ ያለሁት። እኔች ሴትዮዋ አልመጣም ማለች እንጂ ማርያም። እና ይሄ ምንድን የሚባለው እሱ የራሳችሁ ጉዳይ። እንደኔ ግን ትንሽ ሚዲያ ላይ ሰከን ማለት ጥሩ ነው። ገባሻ? ሰከን ስልሽ ያለ መጫወጫ ምናምን መባባል ምናምን መኮራረፍ ምናምን ደስ ይላል። ላይክ ፍቅር ላይ የሆነ እንትን አለው፣ ሰንስ አለው ነው ስሜት አለው። እና እንደዛ ላለው በርቱ። ሰውን እንዳትሰሙ፣ የራሱ ጉዳይ። ይህ ህዝብ አሽቋላጭ ነው። ዛሬ እየሰደበሽ ነው፣ ነገ አግብተሽ ወይ ወልደሽ ከመጣሽ አንቺ ጀግና ይልሻል። በቃ ጀግና እኮ ነች። ወንድ ማንም ሳትሰማ ሄዳ በቃ ይዋት ራሷን ለውጥ አመጣች፣ ቤት ገዛች፣ ስራ ከፈተች፣ መኪና ገዛች ይልሻል። ወይም ወድቀሽ ወይ ምናምን ከመጣሽ ደግሞ እቺ ዲቃላ መሀይም ነገረናት ነበር አትሰማመች፣ ጅልጥ ይልሻል። ማርያም ይሄ ህዝብ እንደዛ ገባሻ? ያለ መስማት የራሳቸው ጉዳይ ብለህ መቶ ማለት ነው። ገባሻ? የራሳቸው ጉዳይ ላይክ በመሀላቸው ሊገቡ ምናምን ከሞከሩም ኦኬ። ምክር ከሆነ አሁን እኔ ምክር እሰማለሁ። ገባሻ? የሚጠቅመኝ ወስደዋለሁ፣ ማይጠቅመኝም እሺ ያልኩ ጥርሴን እያገጠጥኩ ለራሱ በዚች ነው ማውጣት። ገባሻ? የዚህ በአንድ ጆሮ ያወጣ